በረው ጥሪ ያከብራል። ራችሁ ለዚህ ነው ዳዊትን እግዚአብሔር ነው የመረጠው። ዳዊት ራሱ ተመርጫለሁ አላለም። እግዚአብሔር ነው ዳዊትን የመረጠው። አይደለም የመረጠው እግዚአብሔር ነው። ሳሙኤል አይደለም የመረጠው እግዚአብሔር ነው። እነሱ ምልክቶች ናቸው። እግዚአብሔር ግን አስቀድሞ የጠራው ዳዊትን ነው። ዳዊትን ጠራ እግዚአብሔር፣ ለምድሪቱ በረከት አደረገው። መጽሐፍ ቅዱስ ሲናገር ዳዊትን በዘመኑ የእግዚአብሔርን ፈቃድና ሐሳብ አገልግሎ አንቀላፋ። ዳዊት የከበረ ጥሪ እንደተጠራ እናንተም የከበረ ጥሪ ተጠርታችኋል። እግዚአብሔር በእናንተ ሕይወት ላይ ትውልድን የምትመሩበት ትውልድ በእናንተ እግዚአብሔር ሊባርክ ያዘኑትን በእናንተ ሊያጸናና እግዚአብሔር አምላክ ፈቃዱን ሊፈጽምባችሁ ሐሳቡና ፈቃዱን በእናንተ ሕይወት ሊያደርግ ዛሬም እግዚአብሔር መርጧቸዋል። ዛሬም እግዚአብሔር ለይቷቸዋል። ዛሬም እግዚአብሔር ቀብቷቸዋል። ለእናንተ ይሆን የተባረካችሁ ቅዱሳን ወንድሞቼ እናቶቼ፣ ሁሉ ሰላም፣ እግዚአብሔር ይመስገን። ይህ የከበረ ጥሪ ነው። እግዚአብሔር የተመሰገነ ይሁን። የከበረው ጥሪ ያከብራል። እግዚአብሔር የጠራው በምንም አይነት ሁኔታ ውስጥ በምንም አይነት የህይወት መንገድ ውስጥ ቢሆን እግዚአብሔር አምላክ የጠራው ያከብረዋል። እግዚአብሔር አምላክ የጠራው ከትቢያ ከአመድ አንስቶ እግዚአብሔር ከፍ ከፍ ያደርጋል። እግዚአብሔር ሲጠራችሁ ሁኔታችሁን አይቶ አይደለም፣ ባክስትሪያችሁን አይቶ አይደለም፣ ቤተሰባችሁን አይቶ አይደለም፣ የዘር ግንዳችሁን አይቶ አይደለም፣ ያላችሁበትን ሁኔታ እውቀታችሁን ኖሎጃችሁን አይቶ አይደለም። እግዚአብሔር ራሱን ታምኖ ይጠራችኋል። እግዚአብሔር ለክብር ያበቃችኋል። ይህንን መልእክት የምትሰሙ በመላው ዓለም ላይ ያላችሁ እግዚአብሔር በእናንተ ላይ ዓላማ አለው። ይህንን መልእክት የምትሰሙት ይህንን የከበረ የእግዚአብሔርን ቃል የምትሰሙት እግዚአብሔር በእናንተ ላይ ዓላማ ስላለ ነው። እግዚአብሔር የተመሰገነ ይሁን። ዛሬ እግዚአብሔር የመረጠው ኃያል የሆነው እግዚአብሔር የተጠቀመበት በዘመኑ እግዚአብሔርን አገልግሎ እግዚአብሔርን ደስ አሰኝቶ ያለፈ አንድ ታላቅ የእግዚአብሔርን ሰው አሳያቸዋለሁ። ስሙ የእሴይ ልጅ ዳዊት ይባላል። መጽሐፍ ቅዱሳችን ዳዊት እረኛ ነበር፣ ፍጻሜው ንጉሥ ነው። ዳዊት የሚኖረው ምድረ በዳ ላይ ነበር። እግዚአብሔር አምላክ ፍጻሜውን ቤተ መንግስት አደረገው። እግዚአብሔር ሲጠራችሁ ለክብር ነው። እግዚአብሔር ሲጠራችሁ የውርደት ጥሪ አይደለም፣ የሐዘን ጥሪ አይደለም፣ የውድቀት ጥሪ አይደለም። እግዚአብሔር የጠራችሁ የከፍታ ጥሪ ነው፣ የሞገስ ጥሪ ነው፣ የድል ጥሪ ነው። ለዛ ተዘጋጁ። የእግዚአብሔር መንፈስ አሁን በእናንተ ላይ በኢየሱስ ስም በኃይል ይምጣ። አሜን። መጽሐፍ ቅዱሳችን በአንደኛ ሳሙኤል ምዕራፍ 16 ከቁጥር 1 ጀምሮ በኢየሱስ ስም አነበዋለሁ። እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግሥ ለናኩት ለሳኦል የምታለቅስለት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁ፣ ወደ እሴይም ወደ ቤቴልም እልክሃለሁ። ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሰዋ ዘንድ መጣሁ በል። እሴይም ወደ መስዋዕቱ ጥራው፣ የምታደርገውን ሁሉ አሳውቃለሁ፣ የምነግርህንም ተቀባዋለህ አለው። ሳሙኤልም እግዚአብሔርን የተናገረውን አደረገ። ወደ ቤቴልም መጣ። የሀገሩ ሽማግሌዎችም እየተንቀጠቀጡ ሊገናኙትም መጡ። የመጣው ለደህንነት ነውን አሉ። እርሱም ለደህንነት ነው፣ ለእግዚአብሔር እሰዋ ዘንድ መጣሁ። ቅዱሳን ሁኑ፣ ከእኔም ጋር ወደ መስዋዕቱ ኑ አለ። እሴይና ልጆቹን ቀደሳቸው፣ ወደ መስዋዕቱም ጠራቸው። እንዲህም ሆነ በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን ፊቱና የቁመቱን ዘለግታ ሰው እንዲያይ እግዚአብሔር አያይም፣ ናቁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳልፈው፣ እርሱም ይህ ደግሞ እግዚአብሔር አልመረጠውም አለ። እሴይም ሳማን አሳልፈው፣ እርሱም ይህንን ደግሞ እግዚአብሔር አልመረጠውም አለ። እሴይም ልጆቹ 7ቱን በሳሙኤል ፊት አሳልፋቸው። ሳሙኤልም እሴይ እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሴይን የቀረ ሌላ ልጅ አለህን አለው። እርሱም ታናሹ ገና ቀርቷል፣ እነሆ በጎች ይጠብቃል አለው። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንረፍቅምና ልከህ አስመጣው አለው። ልኮም አስመጣው። እርሱም ቀይ ዓይኑ የተዋበ
መልኩም ያማረ ነበር። እግዚአብሔርም ይሄ ነውና ተነስተ ቅባው አለው። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርም መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴ ሄደ። እግዚአብሔር ሆይ እናመሰግንሃለን፣ ከፍ እናደርግሃለን። ለስምህ ክብር ይሁን። ዳዊትን እንደመረጥክ ብዙ ዳዊቶች በዘመናቸው አንተን የሚያስደስቱ ኃያላኖች ዛሬም በመንፈስ ቅዱስ በኃይል ተቀብተው እንዲነሱ ጸለይኩኝ። መንፈስ ቅዱስ ወንዶችና ሴቶች ባሪያዎች ልጆችህን እንድትለያቸው፣ እንድትቀባቸው፣ እንድታወጣቸው ለምድሪቱ ለትውልድ በረከት እንድታረጋቸው በኢየሱስ ስም ጸለይኩ። ክፉ በቀልተኛ ኃይለኛው ይታሰር በኢየሱስ ስም አሜን። ጌታ ኢየሱስ የተባረከ ይሁን። እንግዲህ አሁን እንዳነበብኩላችሁ እግዚአብሔር የመረጠው እሰይ አባቱ ያላየው ከወንድሞቹ መካከል ያልነበረ ቤት ውስጥ ያልነበረ የአባቱን በጎች ይጠብቅ የነበረ አንድ ብላቴን ግን በእግዚአብሔር ዘንድ የታየ በሰው ዘንድ ያልታየ፣ በእግዚአብሔር ዘንድ የተመረጠ በሰው ዘንድ ያልተመረጠ፣ በእግዚአብሔር ዘንድ ስፍራ የተሰጠው በሰው ዘንድ ስፍራ ያልተሰጠው አንድ ዳዊት የሚባል ሰው እንደነበረ እናያለን። እግዚአብሔር የለየው ሰው ነው። እግዚአብሔር የመረጠው ሰው ነው። እግዚአብሔር የለየው ሰው ነው። ዛሬም በጌታ በኢየሱስ ስም ዳዊት የከበረ ጥሪ እንደተጠራ እናንተም የከበረ ጥሪ ተጠርታችኋል። እግዚአብሔር በእናንተ ሕይወት ላይ ትውልድን የምትመሩበት ትውልድ በእናንተ እግዚአብሔር ሊባርክ ያዘኑትን በእናንተ ሊያጸናና እግዚአብሔር አምላክ ፈቃዱን ሊፈጽምባችሁ ሐሳቡና ፈቃዱን በእናንተ ሕይወት ሊያደርግ ዛሬም እግዚአብሔር መርጧቸዋል። ዛሬም እግዚአብሔር ለይቷቸዋል። ዛሬም እግዚአብሔር ቀብቷቸዋል። አሜን። እግዚአብሔር የተመረጠ እግዚአብሔር የተባረከ ይሁን። ዳዊትን እሳይ አልመረጠው። ዳዊትን የመረጠ እግዚአብሔር ነው። ዳዊትን ሳሙኤል አልመረጠው። ዳዊትን የመረጠ ማን ነው? እግዚአብሔር ነው። ዳዊት ሰዎች አልመረጡትም። ዳዊትን የመረጠ እግዚአብሔር ነው። እናንተን የከበረ ጥሪ የጠራችሁ ጓደኛችሁ አይደለም፣ መሪዎቻችሁ አይደለም። እናንተን የከበረ ጥሪ የጠራችሁ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። አንተን የጠራህ እግዚአብሔር ነው፣ ጓደኞችህ አይደለም፣ ቤተሰብ አይደለም። መልካም ነገር ልትቀበሉ ትችላላችሁ ከሰዎች፣ ነገር ግን እግዚአብሔር ነው የመረጣችሁ። ዳዊትን የመረጠ እግዚአብሔር ነው። እሰይ ጥሩ ትከሻ ያላቸውን ጥሩ ልጆቹን 7 ልጆቹን መርጦ አቀረበ ለሳሙኤል። ሳሙኤልም ዋው የሚገርም ሰውነት የሚገርም አቋም ብሎ አሚናዳብን፣ ኤልያብን፣ ሳማን ሌሎችን ልጆች አየ። እግዚአብሔር ግን ሰው እንዲያይ አላይም እኔ አለ። ናኮት ስለዚህ አሳልፋቸው አለ። እሰይ ሊያደርግ የሚችለውን ነገር አደረገ። ሳሙኤልም ሊያደርግ የሚችለውን ነገር አደረገ። እግዚአብሔር አምላክ በቤት ውስጥ ያልተመረጠ በቤት ውስጥ ስፍራ ያልተሰጠው ዳዊትን ስፍራ ሰጠው። ዳዊትን እግዚአብሔር ከፍ አደረገ። ዳዊት እረኛ ነው እንደነገርኳችሁ፣ ፍጻሜው ግን ንጉሥ ነው። ዳዊት በብዙ ተሰዷል፣ በምድረ በዳ ተቅበዝብዟል። ፍጻሜው ግን ቤተ መንግስት ውስጥ ነው። ዛሬ ለእናንተ ይህንን ነው የምነግራችሁ። ፍጻሜያችሁን እግዚአብሔር ያማረ ያደርገዋል። ፍጻሜያችሁን የድል ያደርገዋል። ምናልባት ዛሬ ስፍራ አልተሰጣችሁ ሊሆን ይችላል። ቦታ አላገኛችሁ ሊሆን ይችላል። ምናልባት በብዙ የህይወት ግራ መጋባት ውስጥ ሆናችሁ ሊሆን ይችላል። እግዚአብሔር ምስክሬ ነው። ጌታ በእናንተ ውስጥ አዲስ ነገር ያደርጋል። ድንቅ ነገር ያደርጋል። ጉብኝት ያደርጋል። መልካምነቱን እግዚአብሔር ይገልጣል በህይወታችሁ። አሜን። እግዚአብሔር የተመሰገነ ይሁን። በማንኛውም ሁኔታ እግዚአብሔር አምላክ ለዳዊት ድል ይሰጠው ነበር። ምን ይሰጠው ነበር? እግዚአብሔር ለዳዊት ድል ይሰጠው ነበር። መጽሐፍ ቅዱሳችሁ በሁለተኛ ሳሙኤል ምዕራፍ 8 ከቁጥር 6 እስከ 16 ያለውን ተመልከቱ። ዳዊትም በደማስቆ ሶሪያ ጭፍሮችን አኖረ። ሶሪያም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔር በሄደበት ስፍራ ሁሉ ለዳዊት ምን ይሰጠው ነበር? ድል ይሰጠው ነበር። እግዚአብሔር የመረጣችሁ እናንተ እግዚአብሔር በምትሄዱበት ስፍራ ሁሉ ለዳዊት ድል እንደሰጠ ለአንተ ድል ይሰጣቸዋል። አሜን። እግዚአብሔር ድል ይሰጣቸዋል። እግዚአብሔር የተመሰገነ ይሁን። እያንዳንዱን ስታነቡት እግዚአብሔር አምላክ በዳዊት ሕይወት ውስጥ ድል እንደሰጠው ታያላችሁ። ዳዊት ሰልፍ አልነበረበትም። ዳዊት ትግል አልነበረበትም? ነበረበት።
መጽሐፍ ቅዱሳችሁን ተመልከቱ። መዝሙር በቅንፍ 129 ቁጥር 2 ላይ እንዲህ ብሎ ይናገራል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ። ምን አሉብኝ? ተሰለፉብኝ፣ ነገር ግን አላሸነፉኝም አለ። ብዙ ጊዜ ዳዊት ላይ ተሰልፈውበታል። ለምሳሌ ሳኦል ከአንድም ሁለቴ ሶስቴ ከግድግዳ አጣብቀዋለሁ ብሎ ጦሩን ወረወረበት። እግዚአብሔር ግን ከጦሩ አስመለጠው። ሳኦል ዳዊትን ሊገድል ፈለገ። እግዚአብሔር ግን ከተወረወረው ጦር አስመለጠው። እግዚአብሔር የመረጣችሁ ከክፉ የተወረወረባችሁ ቀስት አያገኛችሁም። የሟርት፣ የድግምት፣ የጥንቆላ፣ የርግማን ቃል በእናንተ ሕይወት አይሰራም። ለምን? እግዚአብሔር የጠራችሁ የከበረ ጥሪ ነው። አሜን። እግዚአብሔር ስለጠራችሁ እናንተም ልጆቻችሁም በክብር ትቀጥላላችሁ። የምትኖሩት ስፍራ፣ አካባቢ፣ ሁኔታ ላይመች ይችላል። እግዚአብሔር ግን ከእናንተ ጋር ነው። እግዚአብሔር ግን ነገራችሁን በክብር ያለመልማል። እግዚአብሔር ለዳዊት በሄደበት ስፍራ ሁሉ ድልን ሰጠው። እግዚአብሔር በጠላት እንዳይሸነፍ እግዚአብሔር ቅጥር ሆነለት፣ ጠበቀው። እግዚአብሔር አምላክ አቅም ሆነው፣ ጉልበት ሆነው። ዛሬም እግዚአብሔር የጠራችሁ ለዚህ ነው። ዳዊትን እግዚአብሔር ነው የመረጠው። ዳዊት ራሱ ተመርጫለሁ አላለም። እግዚአብሔር ነው ዳዊትን የመረጠው። አይደለም የመረጠው፣ እግዚአብሔር ነው። ሳሙኤል አይደለም የመረጠው፣ እግዚአብሔር ነው። እነሱ ምልክቶች ናቸው። እግዚአብሔር ግን አስቀድሞ የጠራው ዳዊትን ነው። ዳዊትን ጠራ እግዚአብሔር፣ ለምድሪቱ በረከት አደረገው። መጽሐፍ ቅዱስ ሲናገር ዳዊትን በዘመኑ የእግዚአብሔርን ፈቃድና ሐሳብ አገልግለው አንቀላፋ። በዘመኑ የእግዚአብሔር ፈቃድ፣ የእግዚአብሔር የጠራቸው የከበረ ጥሪ የተጠሩ ሰዎች በዘመናቸው እግዚአብሔርን ያገለግላሉ። ነጋዴ ብትሆን፣ ሰራተኛ ብትሆን፣ አስተማሪ ብትሆን፣ ሐኪም ብትሆን፣ መሪ ብትሆኑ፣ ምንም ብትሆኑ እግዚአብሔር የጠራችሁ እግዚአብሔርን እንድታገለግሉ ነው። አገልግሎት ማለት በሰው ፊት እግዚአብሔርን ነው የምታገለግሉት። በሰው ፊት፣ ሰዎች ፊት ስታገለግሉ እግዚአብሔር ነው ከላይ የላቀ ያለው። እግዚአብሔር ነው እየተከበረ ያለው። በምንም ሁኔታ ውስጥ ነው። ስታበላሹም የምታሳዝኑት ሰዎችን ብቻ አይደለም፣ እግዚአብሔርን ነው። የጠራችሁ ማን ስለሆነ? እግዚአብሔር። ያከበራችሁ ማን ስለሆነ? እግዚአብሔር። ከአመድ ከትቢያ ያነሳችሁ ማን ስለሆነ? እግዚአብሔር። ዛሬም እግዚአብሔር በእናንተ ሕይወት ላይ ተአምራት ያደርጋል። መጽሐፍ ቅዱስ ሲናገር ዳዊት በእግዚአብሔር የታመነ ሰው ነው። እግዚአብሔርን የታመነ የተደገፈ ሰው ነው። መዝሙር በቅንፍ ምዕራፍ 20 ቁጥር ከ7 እስከ 8 ስታዩ እነዛ በሰረገላቸው እነዚህ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን ጸንተን ቆምን ይላል። እግዚአብሔርን የታመነ ሰው ነው ዳዊት። ብዙ መከራ ደርሶበታል። ብዙ ዋጋ መክፈል ደርሶበታል። በሳኦል ተሰዷል። በሞትና በእኔ መካከል አንድ እርምጃ ቀርቷል ብለዋል። ብዙ ዋጋ ከፍለዋል። ነገር ግን እግዚአብሔርን የታመነ ሰው ነበር። እግዚአብሔርን የተደገፈ ሰው ነበር። መጽሐፍ ቅዱስ በመዝሙር ምዕራፍ 27 ላይ ስታዩ እግዚአብሔርን አንዲት ነገር ለመንኩት እሷን እምሻለሁ፣ በሕይወት ዘመኔ ሁሉ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱን እመለከት ዘንድ ብሎ የዳዊት መሻት ከመከራው በላይ እግዚአብሔርን ደስ ማሰኘት ነው። መዝሙር 63ም ስትመለከቱ አያችሁ፣ እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን ተጠማች፣ ስጋዬ አንተን ናፈቀች ብሎ እግዚአብሔርን የሚናፈቅ ሰው የሚጠማ ሰው ነው ዳዊት። ለእግዚአብሔር ኖሮ እግዚአብሔርን አገልግሎ ያንቀላፋ ሰው ነው። እግዚአብሔር የተመሰገነ ይሁን። የዳዊት መክፈቻ ተብሎ መሲሁ የተነገረለት በዳዊት ውስጥ እንደሆነ ታያላችሁ። ዳዊት እግዚአብሔር ያከበረው ሰው ነው። ዳዊት እግዚአብሔርን ያስከበረ ሰው ነው። ዛሬም እግዚአብሔር በእናንተ ይከብራል። ዛሬም እግዚአብሔር በእናንተ ትውልድን ይባረካል። እግዚአብሔር የተባረከ ይሁን። ዳዊት በሄደበት ስፍራ ሁሉ እግዚአብሔር ድል ሰጥቶታል። በሄዳችሁበት ስፍራ ሁሉ እግዚአብሔር ድል ይሰጣችኋል። አንበሳና ድብ ተኩላ ይመጡበት ነበር። ዳዊት የእግዚአብሔር መንፈስ በዳዊት ላይ ይመጣል። በሰዎች ዘንድ በሰው አቅም የማይቻል ነው። ይህ በጣም ከባድ ነው። ግን እግዚአብሔር ከእርሱ ጋር ስለነበረ አንበሳውን ይገል ነበር፣ ተኩላውን ይገል ነበር። ከማን የተነሳ ነው? ጉልበታም ስለሆነ ነው? ጠንካራ ስለሆነ አይደለም። እግዚአብሔር አብሮት ስለሆነ ነው። ዛሬ በሕይወታችሁ በብዙ ቻሌንጅ ውስጥ አላችሁ። እግዚአብሔር ከእናንተ ጋር ነው። ክፉ አይበላችሁም።
እግዚአብሔር ከእናንተ ጋር ነው። አሁን ካለው በአየሩ ላይ ካለው ከየትኛውም ክፉ ድምፅ እግዚአብሔር ያስመልጣቸዋል። እግዚአብሔር ይጠቀምባቸዋል። እግዚአብሔር እንደ ልቤ የሆነውን የእሴይን ልጅ ዳዊት አገኘሁት፣ ቅዱሱንም ቅባት ቀባሁት አለ። የእግዚአብሔር እንደ ልብ የሆነ ሰው እግዚአብሔር የከበረ ጥሪ የጠራው ዳዊት ዛሬም እናንተ ናችሁ። የእግዚአብሔር እንደ ልብ የሆናችሁ ትውልዶች፣ እግዚአብሔር የጠራችሁ ሰዎች እናንተ ናችሁ። የእግዚአብሔርን ፈቃድ አገልግላችሁ እግዚአብሔርን ደስ ታሰኛላችሁ። እንጸልያለን። ጌታ ሆይ እናመሰግናለን። ዛሬ እንደ ልብ ያልከው ዳዊትን ጠርተህ አከበርከው። እረኛ የነበረ ንጉሥ አደረግከው። ምድረ በዳ ይቅበዘበዝ የነበረ ፍጻሜውን ቤተ መንግሥት አረግለት። አንተን ደስ አሰኘ። ዛሬም አንተን ደስ እንዲያሰኘው እንድትረዳቸው ጸለይኩኝ። አሁንም የተለየ ጥሪ በመንፈስ ቅዱስ ኃይል እንድትቀባቸው፣ እንድታነሳቸው፣ ለትውልድ በረከት እንድታረጋቸው፣ አይኖቻቸው እንዲከፈት እግዚአብሔር በጸሎት አንተን በመፍራት አንተን ደስ በማሰኘት እንዲኖሩ እንድታገዛቸው ጸለይኩ። ክፉ ይመታ፣ በቀልተኛ ይታሰር፣ የሰይጣን ስራ ይፍረስ። በነገር ሁሉ ባርካቸው በኢየሱስ ስም አሜን። ወዳችኋለሁ። ሰላማችሁ ይብዛ። ሰብስክራይብ፣ ላይክ፣ ሼር አድርጉ። እግዚአብሔር ዘመናችሁን ይባርክ። በጣም ሰላም ለእናንተ ይሁን። የተባረካችሁ ቅዱሳን ወንድሞች፣ እናቶች ይህንን መልእክት እየሰማችሁ እየተባረካችሁ ያላችሁ ቅዱሳን ሁልጊዜም በምታዩት መልእክቶች በምትካፈሉት መልእክቶች እየተባረካችሁ እንደሆነ አምናለሁ። ስለዚህ በየጊዜው የሚለቀቀው መልእክት እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለጸሎት ለምስክርነት እዚህ ላይ በምታዩት ስልክ ደውሉ። እንዲሁም የእግዚአብሔርን ስራ በገንዘቦቻችሁ ማገልገል የምትፈልጉ የበረከቱ ተካፋዮች የምትሆኑ እዚህ ላይ ባለው ስልክ ደውሉ። እግዚአብሔር አምላክ መልካምን ነገር ያደርጋል።